ተስፋ አለን። የምንተማመንበት ተስፋ አለን። የምመካበት ተስፋ አለኝ። ተስፋችን ምንድነው? ጳውሎስ በድፍኑ አይደለም የምትተማመኑበትና የምትመኩበት ተስፋችሁን አጥብቃችሁ ብትይዙ ያለው። ተስፋ አለን፣ የሚይዘው ተስፋ አለኝ። ኢሉዥን አይደለም፣ ክርስትና ምናብ አይደለም። ድንገት ተሰብስበን የሆኑ ሰዎች የፈጠሩት ታሪክ ውስጥ ገብተን አይደለም። በእውነት ተስፋ አለን። የተሰጠንን ተስፋ አምኜ ነው ስትሏቸው በእጅ ምን አለ ይሏቸው። አምኜ ምን ሰጥቷል? እቀበላለሁ ወደፊት። ሞኝነት ነው። በእውነትም ለባለ አእምሮ ሰው ሞኝነት ነው፣ ድካም ነው። ለእኛ ለምናምን የዘላለም ሕይወት ነው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ከዚህ ዓለም ገዢዎች አንዳቸውም ይህን ጥበብ አልተረዱትም፣ ቢረዱትማ ኖሮ የክብርን ጌታ ባልሰቀሉት ነበር አለና ከዛ ቁጥር 9 ይሁን እንጂ እንደ ተጻፈው ዓይን ያላየውን ጆሮ ያልሰማውን የሰውም ልብ ያላሰበውን እግዚአብሔር ለሚወዱት አዘጋጅቷል። እግዚአብሔር ግን ይህን በመንፈሱ አማካኝነት ለእኛ ገልጦልናል። ለማንም አይደለም። እግዚአብሔር ይህንን እንዳዘጋጀ ምናልባት ለአንዳንዶች ሄዳችሁ ብትነግሯቸው ሊስቁባችሁ ይችላሉ፣ እንደ ሞኝ ሊቆጥሯችሁ ይችላሉ። ጳውሎስ እንደዚህ አለ፣ እግዚአብሔር በመንፈሱ አማካኝነት አለ። አዎ ለእኛ ገልጦልን ነው አለ። የተቀበልነውን ተስፋ አጥብቀን ብንይዝ፣ ተስፋችሁን ያዙ። ይህንን የሚዘርፍ ብዙ ነገር አለ። ከተስፋ የሚያጎድል ክርስትናን እንዲሁ ሰው እየበላ እየጠጣ ብቻ እንዲኖር የሚያደርግ በጣም ብዙ ነገር አለ በዚህ ምድር ላይ። የምትኖሩለትን ሕይወት እንደ ከንቱ ነገር እንድትቆጥሩ የሚያደርጋችሁ፣ በዓይናችሁ ፊት ሌሎች በጣም ብዙ የከበሩ የሚመስሉ ነገሮችን የሚስል ነገር አለ። ለዛ ነው አጥብቀን ብንይዝ የሚለው። ሊያላቅቅ የሚታገል ነገር አለ። በዕብራውያኑ ዘመን ሊያላቅቃቸው የሚታገላቸው፣ ከዚህ ከከበረ ተስፋ ሊያጎላቸው የሚታገላቸው ነገር ሃይማኖተኝነታቸው ነበር። ወደ ይሁዲነት እምነት ለመመለስ ማፈግፈጋቸው ነበር። አባቶቻቸውና የተቀበሉት ሕግ ነበረ ከዚህ ተስፋ ሊያጎላቸው የሚታገላቸው። በወንጌል በኩል ከተቀበሉት ከዚህ ዘላለማዊ ተስፋ ሊያጎላቸው የሚታገላቸው ይሄ ነበር። ለእኔና ለእናንተ ምናልባት የነሱ ቻሌንጅ ላይሆን ይችላል ቻሌንጃችን። ለእኔና ለእናንተ ደግሞ ዘመናዊነቱ ሊሆን ይችላል በተቃራኒ። ለእነሱ ሃይማኖተኝነቱ በአይሁድ ስርዓት ውስጥ የነበረ ሕግን መጠበቅ፣ በአባቶች መመካትና መተማመን፣ ለወንጌል እውነት ከመሰቃየት ይልቅ ወደ ኋላ ፈግፍጎ ለአባቶች ለሚቀኑለት ኑሮ መኖር፣ ይሄ ነው ለእነሱ ቻሌንጅ። ለእኔና ለእናንተ ደግሞ ተቃራኒ ነው። እኛ የምንጠራው አባት የለማ፣ ኢየሱስ ጋር የጀመርነው። አብርሃምን እኮ ይህን ያልኩት በኢየሱስ አቋረጬ እንጂ አብርሃም ቀኝ። ኦኬ፣ አንድ ጥቅስ አለ አብርሃም ባያውቀን የሚል አታውቁትም? ስንት እስራኤልም ባይገነዘበን አቤቱ አንተ አባታችን ነህ የሚል ቃል አለ። እስራኤልም ባይገነዘበን አቤቱ አንተ አባታችን ነህ ብለው ደግመው አቤቱ አንተ ግን አባታችን ነህ። ክብር ለኢየሱስ ይሁን። ስለዚህ እኔና እናንተ ከተቀበልነው በወንጌል እውነት በኩል እንዴት አይነት የከበረ ተስፋ ነው! እዩት እስቲ ቁጥር 9 ዓይን ያላየው አይቶ የሚያውቃል ይህን ነገር ጳውሎስ ነው የጻፈው። እንግዲህ በእውነት አንደኛ ቆሮንቶስን ሲጽፈው 55 ላይ ነው የጻፈው፣ 55 ኤዲ። ሁለተኛ ቆሮንቶስን 56 ነው የጻፈው። 55 ኤዲ ላይ ከጻፈው ባይዘው ይሄንን ሳይጽፍ በፊት ሶስተኛ ሰማይ ሄዶ መጥቷል። ከዛ ሲጽፍ እንደዚህ ብሎ ጻፈ፣ ዓይን ያላየው፣ ከዛስ ጆሮ ያልሰማውን፣ ቀጥሎስ የሰው ልብ ያላሰበውን። አሁን መንግስተ ሰማይን አትሉትም? እንዲህ ሊሆን ይችላል አትሉ? ያላሰብከውን ጳውሎስ ሄዶ መጥቷል። አሁን ሄዶ የመጣ ካለ እዚህም ውስጥ አሁን በጣም እንትን አይደለም፣ እውነት አስደንጋጭ አይደለም። ጳውሎስ ቀድሞ ሄዶ መጥቷል። ያው ሄዳችሁ መጣችሁ የምታዩት ነገር ነው የሚወስነው እንጂ ሄዶ መምጣት ችግር የለም። ግን ሄጄ መጣው ሲል ሰው ሄዶ ሲመጣ አይቶ የሚመጣው ነገርና ቀጥሎ ሄዶ ከመጣ በኋላ ደግሞ ህይወቱ። ጳውሎስ ሄዶ ከመጣ በኋላ ነው አይደል ወደ ጌታ ልሄድ ላየውን አፍቃለሁ ማለት ጀመረ።
በቃ ይልሂድ አለ። ሲወግሩት ይላል አይደል? በድንጋይ ወገሩት የሚል አንባቸው ወገሩትና ሶስተኛ ሰማይ ሄዶ መጣ። አይቶ ሲመጣ ደሙን ጠራርጎ ሊሰብክ ተመልሶ ገባ የሚል ቃል አለ። ለምን ተመልሶ መሄድ ፈለገ እንጂ መከራ የሚናፈቀው ነው እንዳይመስል እኮ። አይቶ የመጣው ነገር ሳይሆን መሬት ሰለቸው። በሉ ሸኙኛል አኗኗረ አይ ወደ ጌታ ልሄድ ላይሆን አፍቃለሁ ብሄድ ከጌታ ጋር ለኔ ይሻለኛል ብኖር ከእናንተ ጋር። ደርሶ የመጣ ሰው ያስታውቃል። እንኳን ሰማይ ደርሶ የመጣ አንድ ጥቅስ የገባው ሰው ያስታውቃል። ከመረጃነት አልፎ ብርሃን ከሆነ ማለት ነው። ብርሃን ከሆነ እግዚአብሔር ኢንላይትድ ካረገ ሁለንተናኗ የሚቆጣጠረው አረማመድን፣ አስተሳሰብን፣ የምትወደውና የምትጠላውን አፒታይትን ሁሉ እኮ ይቆጣጠረዋል። እና ጳውሎስ እንደዚህ አለ አይደል? ተስፋችን ምንድን ነው ሲሉት አይን አላየውም ጆሮ አልሰማውም የሰው ልብ ያላሰበው አለና። ለማን የተዘጋጀው? ለሰው ሁሉ ነው አይደለም። እግዚአብሔርን ለሚወዱት ለሚወዳቸው አይደለም የሚለው እኔ አይደለም። ጥቅስ አይደል ያነበብ ነው? እስቲ እና አንብቡት። እግዚአብሔርን ለሚወዱት አዘጋጅቷል። እሺ እኔ አዲሱ መደበኛ ትርጉም ነው ጀላ ያለው ምንድነው የሚለው? ይሁን እንጂ እንደተጻፈው አይን ያላየው ጆሮ ያልሰማው የሰው ልብ ያላሰበውን እግዚአብሔር ለሚወዱት አዘጋጅቷል። ያው ነው አዲሱ መደበኛ ትርጉም። አይ ቲንክ የኛ የቀድሞ ትርጉም ይመስለኝ። እግዚአብሔር ሰውን ሁሉ ይወዳል። የተዘጋጀው ለሚወዱት ነው። ምን ማለት ነው የሚወዱት? ዓለምን የካዱ እምቢ ያሉ ለፍቅሩ ምላሽ የሰጡ ማለት ነው። አንዳንድ ትምህርቶች አሉ ቢሆኑ ጥሩ ነበር ግን አይደሉም። እግዚአብሔር አሁን ጨካኝ ነው፣ አሁን ሰውን ሲኦል ይከታል ይላሉ። ደስ ይለኛል ማንም ባይገባ። ለዛ ነው ወንጌል ቀንና ከሌሊት የምሰብከው። በእውነት የትም ሄጄ ነው ወንጌል ነው የምሰብከው። እንደው በእውነት ጸልዩልኝ እሺ። ወደፊትም ርዕስ ሳይቀየር ይሙት ብላችሁ። ለምን ወንጌል የምንሰብከው? ሰው እንዲድን። ለምን ወንጌል ካልሰማና ካላመን አይድንም። እግዚአብሔር ጨካኝ ስለሆነ አይደለም። የእግዚአብሔርን ጽድቅና ቅድስና እንዴት አድርጎ ይካደው ማንነቱን? ስለዚህ እግዚአብሔር ጽድቁን መጠነ ከሱ ጋር የምትኖረው በልጁ በኩል ነው። በክርስቶስ በኩል ካልሆነ አትችልም፣ መኖር አትችልም። ለሚወዱት ነው ያዘጋጀው። እግዚአብሔር ጨካኝ አይደለም ይላሉ። ልጁ ላይ ጨክኖ የለ እንዴ? ኢየሱስ መስቀል ላይ ሲያጣጥር እኮ ዝም አለው። ኢየሱስ ላይ ከጨከነ ጥላው ላይ ለምን አይጨክንም እንዴ? እኔን እኮ እግዚአብሔር ልጄ ብሎ የጠራኝ እኮ በልጁ በኩል ነው እንዴ። አንድያ ልጁ ላይ ከጨከነ እግዚአብሔር የጨከነው ማንነቱን መካድ ስለማይችል እኮ ነው የጨከነው። ቅድስናውን መካድ አይችልም። መሐሪ ነው ግን ቅድስናውን መካድ አይችልም። እኛን ለመማር ኢየሱስ ላይ ቁጣውን ማፍሰስ ነበረበት። ሊጣረስ አይችልም እግዚአብሔር ማንነቱ። ስለዚህ ጳውሎስ በጥንቃቄ ነው ለቆሮንቶስ ቸርች የጻፈው። እግዚአብሔር ይህንን በመንፈሱ ገልጦ ምንድነው የገለጠልህ? ለሚወዱት ያዘጋጀው ሰማያዊ ርስት አለ። ተስፋችን የሚንጠለጠለው በዚህ ርስት ላይ ነው። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 5 እስከ 8 ነው። ምንድነው የሚለው? ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያውና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በእግዚአብሔር ኃይል በእምነት ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ለነማ? በእምነት በእግዚአብሔር ኃይል ለተጠበቃችሁ ላመናችሁ ለእናንተ በሰማይ። ምን አይነት ርስት? የማያልፍ ነው፣ የማይጠፋ ነው፣ እድፈት የሌለበት ነው። ታይም ፕሩፍ ነው፣ ሲም ፕሩፍ ነው፣ ዴዝ ፕሩፍ ነው። የጊዜ ገደብ የለበትም። ኃጢአት አያውቀው፣ ሞት የለበትም፣ ኮራፕት አይሆንም። እንደዚህ አይነት የከበረ ርስት እግዚአብሔር በሰማይ አዘጋጅቷል። ኢየሱስ ክርስቶስን ከሞት አስነስቶ ለነማን ያዘጋጀው? በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቷል። እነዚህ ሰዎች እነማን ናቸው? ጳንጦስ፣ ገላትያ፣ ቀጰዶቅያ፣ እስያና ቢታንያ። እነዚህ 5 ሀገራት ላይ የተበተኑ ቅዱሳን መከራ እየተቀበሉ ነው። በጣም ዋጋ እየከፈሉ ነው። ስለዚህ ጴጥሮስ ምንድን ያላቸው? ይህ ምልክት ይሁናችሁ አላቸው። እነሱ እንደሚጠፉ እናንተ እንደምትድኑ ምልክቱ ይሄ ነው። ለምን? ያሰቃዩአችኋል፣ ያንገላቷችኋል፣ ያንከራትቷችኋል። በወንጌል ምክንያት ስደት ትቀበላላችሁ። ከዛ ምንድን ያላቸው? ደስ ይበላችሁ። ሌባና ወንበድ የሆነ ስደት ቢደርስብህ ስለሰራው ስራ ነው። ስለ ክርስቶስ ኢየሱስ ብለህ ስትቀበል ደስ ይበልህ። ያኔ የክብር መንፈስ በእናንተ ላይ ያርፋል። አያችሁ፣ በመንፈሱ ገልጦልናል አለ። ይህ ተስፋ እንዳለ ተገልጦልኛል።
ብርሃን ነው። ተገልጦላችኋል። በሰማይ ርስት አላችሁ። ተስፋ አለው ይሄ ሕዝብ። እስቲ ተስፋ ያለው ሰው ተስፋ ያለው እውነቴን ነው የምነግራችሁ። የክርስትና መካከለኛው ነው። አያችሁ፣ ሰው የሚኖረው በተስፋ ነው። አለበለዚያ ይሰለቻል። የሆነ ነገር መድገም ያደክማል። ሁሌ የምታውቀውን መዝሙር መድገም፣ ሁሌ ወደማይገባ ነገር መጸለይ፣ ሁሌ በጣም ረጃጅም ዕብራውያን ተብሎ ለወራት አንድ ምዕራፍ ላይ መኖር በጣም አሰልቺ ነው። ሲበራልስ ሲገለጥልስ አጠረብኝ ነው የምትለው። ምን ነው ብናድር። አሁን በጣም ብዙዎቻችሁ እንደምትሉት አዳር ትላላችሁ። ተነክታችሁ ነው እንጂ ሰው ቤቱን ጥሎ እዚህ ሲጸልይ ያድራል እንዴ? እንዴ ጉንጭን የሚያቃጥል ጨውጨው የሚል እንባ እየወረደብህ እዚህ ደረቅ መሬት ላይ ተንበርክከ ስትል ማደር ኢንጆይ አይደረግም። ተስፋ ነው ይሄንን የሚሰጥህ። አይ ኢነርጂ የሚሰጥ ተስፋ ነው። በአያችሁ እንደዚህ አይነት ርስት በሰማይ አለ። ሰምታችሁኛል። አኗኗራችሁ ሊቆጣጠረው ይገባል። ይሄ ተስፋ አጥብቃችሁ ያዙ ይላል አይደል? አጥብቃችሁ እንዳትዘናጉ ይላል። አጥብቃችሁ ያዙት አይደለም ያለው። አጥብቀን ብንይዝ እንዳታፈገፍጉ በፍጹም። ቁጥር 6 ጳውሎስ የሚላቸው እሱ ነው አይደል? የመጨረሻ የምንተማመንበትን የምንመካበትን ተስፋችሁን ያዙ አይደለም የሚለው። የምንተማመንበት ቀጥሎ የምንመካበት ነው። እተማመንበታለሁ ከዛ እመካበታለሁ። ማንም ሊያሸማቀቃችሁ አይገባም። በወንጌል ምክንያት ማፈር ካለበት እሱ ነው ማፈር ያለበት። እኔ ላፈር አይገባኝም። እምመካበት ተስፋ አለኝ። ኢየሱስ ተመልሶ ይመጣል። ጌታ ኢየሱስ ከሰማያት ብቅ ይላል። ተስፋ አለኝ። እኔ እምተማመንበት ተስፋ አለኝ። እምመካበት ቀና ብዬ ነው የማወራው። በፍጹም ልሰወር አልችልም፣ አልደበቅም። ስለ ራሴ ሳወራ ልደበቅ እችላለሁ። እኔ ማለት ካልኩኝ ማፈር አለብኝ። ኢየሱስ ካልኩ ቀና ብዬ ነው የማወራው። አደባባይ ላይ ስለ ሰው ልጆች ኃጢአት መሞቱን አያችሁ፣ ዳግም መመለሱን፣ መሄዴን፣ ከጌታ ጋር ለዘላለም መኖራችንን እምንተማመንበትና እምንመካበትን ተስፋ አጥብቀን በእውነት አንዲት ሰዓት ለቃችሁ እንዳትገዙ። ለሚያፍገመግማችሁ ነገር፣ ከወንጌል ውጪ ለሆነ ነገር አንዲት ሰዓት ለቃችሁ እንዳትገዙ። እድል እንዳሰጡት። ምንም ነገር ቢመጣ መሬት ላይ ነው የሚመጣው፣ ያልፋል። እንቅፋት ነው፣ የመታ ሰዓት ነው፣ ከዛ አልፈው ትሄዳል። ክብር ነው፣ ያልፋል። ውርደትም ያልፋል። ምንም ነገር መሬት ላይ ነው፣ ያልፋል። ይሄ ለዘላለም ነው። በእውነት ነው የምላችሁ። ዛሬ ሰው ከቦ ቢያጨበጭብልህ ነገ ስቀለው ይላል። ምንም ኢየሱስ ላይ ያየነው እሱን ነው። ንገስብን፣ ሆሳና፣ በጌታ ስም የሚመጣ የተባረከ ብለው አየቱ ውርንጭላ እግር ስር ምንድነው የዘንባባ ዝንጣፊ እያደረጉ ንገስብን ያሉት እነሱ ናቸው። ስቀለው፣ አንፈልግም፣ አስወግደው፣ ቄሳር ነው ንጉሳችን፣ ይሄ ከየት እንደመጣና አይተም አናውቀውም ያሉት። ክብር አለፈ፣ ተዋረደ፣ ውርደቱ መጠን የለው፣ አለፈ ውርደቱም፣ ከሞት ተነሳ፣ ለዘላለም በአባቱ ቀኝ ተቀምጧል። አያችሁ፣ መሬት ላይ የሚመጣልህ ክብርም ውርደትም ለጊዜው ነው። ወደ ቤት እየሄድን ነው። ወደ ቤት ስትሄድ መንገድ ላይ እንቅፋት ይመታል። እንቅፋቱ መንገድ ላይ ነው። ይበርድሃል፣ መንገድ ላይ ነህ። ዝናብ ይመታል፣ መንገድ ላይ ነህ። ይርባል፣ መንገድ ላይ ነህ። ሰው ሰላም ትላል፣ መንገድ ላይ ነህ። ቤት እስክትደርስ ነው። አየህ፣ እንሄዳለን። ተስፋ አለን። ኢየሱስ ዛሬ ማታ ሊመጣ ይችላል። ዛሬ ማታ ሊመለስ ይችላል። ተስፋ አለኝ። በቃ አጥብቃችሁ ያዙ። ይሄንን እጅ እንዳትሰጡ በፍጹም። ለሌላ ነገር በእውነት ጊዜ አይኖራችሁ፣ እድል አትስጡ። ተስፋ አለ። ይሄንን ተስፋ ስታገናኙ ስለዚህ ተስፋ አውሩ። ስለ ውድቀታችሁ አታውሩ። ስለዚህ ተስፋ አውሩ። ኢየሱስ ይመጣል እየተባባላችሁ አውሩ። ጌታችን ነው፣ በቅርብ ይመለሳል። እንሄዳለን። በእውነት ተስፋ አለን። አምነው ያንቀላፉ ሁሉ ይነሳሉ። ይሄ ነው በቃ የሚያስደስተኝ። አምነው ያንቀላፉ ይነሳሉ። እነ ጳውሎስ እነ ጴጥሮስን ብቻ አይደለም፣ በጣም ሰሞኑ ያንቀላፉትን ሁሉ ኢየሱስ ይቀሰቅሳቸዋል። እንተያያለን፣ እንገናኛለን። ተስፋ አለ። ተስፋ እንደሌላቸው እንዳትሆኑ አለ እኮ አንዴ ተሰሎንቄ ላይ። ተስፋ እንደሌላቸው እንዳትሆኑ አለ። እንዴት? አንቀላፍተው ስላሉት ታውቁ ዘንድ እወዳለሁ አለ። ይነሳሉ አለ።
እና ጌታን ለመቀበል ከነሱ ጋር ነው አብረን የምንሄደው አለ። ከሙሴና ከአብርሃም ጋር ብቻ እንዳይመስል ቸርች ውስጥ ካንቀላፉት ወንድሞችና እህቶችም ጋር አብረን ተያይዘን። ይሄ ሩቅ አይደለም፣ በጣም በእውነት በቅርብ እንደሆነ ይሰማኛል። ይሄ ትውልድ ላያልፍ ይችላል። ኢየሱስ ይመጣል። ተስፋ አለ። አጥብቃችሁ ያዙ። እንደዚህ ከሆነ ቤቱ ነን። ይሄንን የማይናወጥ ተስፋ አጥብቃችሁ ከያዛችሁ ቤቱ ናችሁ። ምናልባት እናንተ ቤት ስትገቡ እንድታነቡት አንደኛ ጴጥሮስ ምዕራፍ 2 ከቁጥር 5 ጀምሮ እናንተ በእውነት ቤት ስትገቡ አንብቡት። ቤቱ ነን። ኢየሱስ እዚህ ቤት ውስጥ ሕያው ድንጋይ የማዕዘን ራስ ነው ኢየሱስ። እኛስ ሕያዋን ድንጋዮች ነን። እኛ ሕያዋን ድንጋዮች ነን። ኢየሱስ የማዕዘኑ ራስ ነው። የዚህ ቤት ኮርነር ቺፍ ኮርነር ስቶን ኢየሱስ ነው። የቤቱን ሳይዝ የሚወስነው ኢየሱስ ነው። የቤቱን አቀማመጥ ስትራክቸሩን የሚወስነው ኢየሱስ ነው። የዚህ ቤታው የማዕዘን ራስ ድንጋይ ኢየሱስ ነው። እኛስ ቤቱ ተገጣጥሞ የእርሱ ማደሪያ እንዲሆን ሕያዋን ድንጋዮች ሆነን ቦታችንን ይዘን እዚህ ቤት ውስጥ እንገነባለን። አቀማመጣችንን የሚወስነው የቤቱ ኮርነር ስቶን ኢየሱስ ነው። እኛስ በሱ አይነት መንገድ እየተደረደርን ሕያዋን ድንጋዮች በመሆን የእግዚአብሔር ቤት ለመሆን እንሰራለን። ኢየሱስ የማዕዘን ራስ ድንጋይ ነው። ግንበኞች አሉ። ባይዘው ኢየሱስ በነበረበት ዘመን ጴጥሮስ በጻፈበት ዘመን ግንበኞቹ ፈሪሳውያን ነበሩ እና ድንጋይ ይጠርባሉ። ግንበኛ ይታቻላል። ይሄን ቤት ሲሰራ ነው በደንብ አይቻሉ ያረጋሉ፣ ይስተካከላሉ። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ይላል። ሲሰሩ ናቁት። አይሆንም ይሄኛው አሉ፣ የተሰቀለ አንፈልግም እና በቤተ መንግስት ከበሮ እያስደለቀ እንደ አዳኝ መስሎ የሚመጣው ነው ባከ የምንፈልገው። አብርሃምና ሙሴ ይሻሉናል ከሱ። ግንበኞች የናቁት ድንጋይ እርሱ የማዕዘኑ ራስ ሆነ በእግዚአብሔር ቤት። ናቁት፣ አያስፈልግም አሉ። የቤቱ የማዕዘን ራስ እሱ ነው። እነሱስ አይሆንም ባክህ አሉ። ፈሪሳውያን በሙሉ ከሰሩ፣ ድካማቸው በሙሉ በዜሮ ተባዛ። የቤቱን መጠን የሚወስነው እግዚአብሔር በሱ በኩል ነው። የማዕዘኑ ራስ ድንጋይ። እኛስ ሕያው የሆነው የእግዚአብሔር ቤት ለመሆን እንደ ሕያዋን ድንጋዮች እየተገጣጠምን የክርስቶስን ውበት ለማሳየት በክርስቶስ ኢየሱስ በኩል የመጣውን ነገር ለመግለጥ ተገጣጥመን የእግዚአብሔር ቤት ለመሆን እንሰራለን። በተስፋው ተመልሶ ይመጣል። አየ ኮርነር ስቶናችን እሱ ነው። ተመልሶ ይመጣል ስትል ልክ ይሆናል። እንትነ ትገጥማለህ። ኢየሱስ ዳግም ይመጣል ስትል ሰከት ትላለህ። አየ እሱን ነው ተከተለ የምትመጣው። ኢየሱስን ሚስ ካረከው ድካም ነው ክርስትና። በእውነት ነው የምላችሁ። በጣም ቆንጆ ስብከት እየሰማችሁ በጣም ጥሩ መዝሙር እየዘመራችሁ መዝሙሩ ደስ ይላል። ትምህርታቸው ጥሩ ነው አይደል? በጣም ቆንጆ ነው፣ ያነሳሳሉ እያልክ ጌታን ካላገኘ እግዚአብሔር ቸርች ተመላለሰሃል ብሎ ሰማይ ያስገባ። በክርስቶስ ማመን አለበት። ንጥቀት ካለ እኮ ያመነ ብቻ እኮ ነው የሚሄደው። በጣም ተስፋ አደርጋለሁ በሙሉ እንደምንሄድ እዚህ። በእውነት ነው የምላችሁ በሙሉ እንሄዳለን። የሚቀር ካለ ግን በኋላ ጥሪ ያደርጋል እንዳይቀር። ማን ያውቃል? እዛ መስቀል ላይ እንደተሰቀለው ሰውዬ ሊዘጋ ነው ሲባል ሹልክ ብሎ እንደገባው ሰውዬ ዛሬ ማታ ኢየሱስ ቢመጣስ? ዛሬውኑ ጌታን ተቀበለ ማታ ከመጣ ከኛ ጋር አብረ